አርዕስተ ዜና ህብረ ብሔራዊ ወንድማማችነትና እህትማማችነት ለዘላቂ ሰላምና ሁለንተናዊ ብልጽግና በሚል መሪ ሐሳብ በቦንጋ ከተማ ህዝባዊ ውይይት መድረክ ተካሄደ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባሉ ከተሞች ሳይፈቀዱ የተያዙ የከተማ መሬት በወጣው ደንብና መመሪያ መሰረት ከየካቲት 8 ቀን 2016 ዓ.ም ጀምሮ ህጋዊ ስርዓት እንዲይዙ ይደረጋል ተባለ። ለሀገር ሰላምና ዲሞክራሲ መጎልበት በየደረጃው ያሉ የፖለቲካ ፓርቲዎች ሚና የጎላ ነው። የምግብና ምግብ ነክ ምርቶችን በህገወጥ መንገድ ሲገበያዩ በቁጥጥር ስር በዋሉት ነጋዴዎች ላይ እርምጃ መወሰዱን የክልሉ ጤና ቢሮ ገለጸ። የሚሉት ይገኙበታል። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ከከፋ ቴሌቪዥን ቀደም ሲል የተከታተላችሁትን አበይት ዜናዎችን ጨምረን ሌሎችን አክለን ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ ነኝ። ማችነትና እህትማማችነት ለዘላቂ ሰላምና ሁለንተናዊ ብልጽግና በሚል መሪ ሐሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት በቦንጋ ከተማ ህዝባዊ የውይይት መድረክ ተካሄደ። መድረኩ የህብረተሰቡን መሰረታዊ ጥያቄዎች ተረድቶ ለመፍታት እንዲሁም ህብረ ብሔራዊ ወንድማማችነትና ሀገራዊ አንድነትን ለማጠናከር እንደሚረዳም ተጠቁሟል። በውይይቱ ተገኝተው መልእክት ያስተላለፉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ሀገራችን ኢትዮጵያ ካለችበት ችግር በዘላቂነት ለማሻገር ህብረ ብሔራዊ ወንድማማችነትን ማረጋገጥ አለብን ብለዋል። የህዝብና የመንግስት ከፍተኛ ቁርጠኝነት መኖር ለውጦች መመዝገብ መቻላቸውን አቶ እንዳሻው ተናግረዋል። የከፋ ዞን የልማትና የመልካም አስተዳደር ጥያቄዎችም ከለውጡ ማግስት መመለስ መጀመራቸውንም አቶ እንዳሻው በንግግራቸው ገልጸዋል። በዞኑ በትምህርት፣ በጤና፣ በንጹህ መጠጥ ውሃ፣ በትራንስፖርት ዘርፍ ተስፋ ሰጪ ለውጦች እየመጡ እንደሚገኝ አቶ እንዳሻው አብራርተዋል። በዞኑ እየመጡ ያሉ ለውጦችን በዘላቂነት ማስቀጠልም ተጠናክሮ ይቀጥላል ብለዋል። የኢፌዴሪ ኢንዱስትሪ ሚኒስትርና የብልጽግና ስራ አስፈጻሚ ኮሚቴ አባል አቶ መላኩ አለበል በበኩላቸው የዞኑ ህዝብ ታሪክ ያለው ጠንካራ ህዝብ ነው ሲሉ ተናግረዋል። ከዚህ ቀደም በአማራና በኦሮሚያ ክልሎች ህዝባዊ ውይይቶች መደረጋቸውን በማውሳት ዛሬም በሀገራችን በተለያዩ ከተሞች ውይይት ተጠናክሮ መቀጠሉን አቶ መላኩ ተናግረዋል። መንግስት ያሳለፋቸውን ሁኔታዎችና ያገኛቸውን ድሎች ለማስቀጠል ትልቁ ጉልበት ህዝብ በመሆኑ የተገኘውን ውጤቶች በማስቀጠል የጎደሉትን ተመካክሮ ለመሙላት ዓላማ ያደረገ ውይይት መሆኑን ተናግረዋል። ባለፉት ዓመታት ሀገራችን በርካታ ችግሮችን አሳልፋለች። በፖለቲካው፣ በማህበራዊና በኢኮኖሚው በርካታ ችግሮችን ሀገራችን ማሳለፏን አብራርተዋል። እነዚህ ችግሮች ከውስጥም ከውጭም ሆነው ሀገሪቱን ለማፈራረስ የተጋረጡ ችግሮች መሆናቸውን አቶ መላኩ አለበል ተናግረዋል። በተሰጠው ብልህ አመራርና በህዝቡ ታጋሽነት የሀገራዊ አንድነትና ጥንካሬ የፓርቲ አመራርና አባላት በሰሯቸው ስራዎች ችግሮችን ማለፍ ተችሏል ብለዋል። ድህነትና ኋላ ቀርነት ዕዳ ነው። ይህን ተከትለው የሚመጡ በርካታ ስብራቶች አሉ። እነዚህ ሁሉ ዕዳዎች ናቸው። እንደ ሀገር በርካታ ዕዳዎችን ወደ ምንዳ ለመቀየር ዘርፈ ብዙ ስራዎች ተሰርተዋል ብለዋል። ህዝባዊ ውይይቱ ምልዓተ ህዝቡ በአጠቃላይ ሀገራዊ፣ ክልላዊ እና አካባቢያዊ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ እና የሰላም ሁኔታ ላይ በበቂ ሁኔታ ከመንግስት ጋር በመወያየት ለመፍትሄው የጋራ ርብርብ ማድረግ አስፈላጊ መሆኑም ተገልጿል። ከለውጡ ማግስት በዞኑ እየተስተዋሉ ያሉ ጅምር የልማት ስራዎች በዘላቂነት ለፍጻሜ እንዲበቁ ተሳታፊዎች አስተያየታቸውን ሰጥተዋል። የኢትዮጵያ ችግር የአሁን ትውልድ ችግር አይደለም። ችግሮቹን ለመፍታት ደግሞ የአሁኑ ትውልድ የሚጠበቅበትን ማድረግ ይገባዋል ሲሉም ተሳታፊዎች ተናግረዋል። ችግሮችን በመፍታት ሀገራችንን ለኛ አስረክቧል። የአሁኑ ትውልድ ድህነትን መዋጋት ከቴክኖሎጂ ጋር መዋሃድ የሚጠበቅበት እንጂ መገዳደል መገለጫን አይደለም ሲሉ አስተያየት ሰጪዎቹ አክለዋል። የዞኑ ህዝብ ሰላም ወዳድ ነው። ሰላም ወዳድ ለሆነ ህዝብ ደግሞ የመሰረተ ልማት ችግሮችን ሊፈቱለት ይገባል ሲሉም ጠይቀዋል። የቦንጋ ከተማ የንጹህ መጠጥ ውሃ አቅርቦት፣ የመንገድ መሰረተ ልማት ተደራሽ አለመሆን፣ የቦንጋ ብሔራዊ ቡና ሙዚየም ወደ ስራ አለመግባት፣ በከተማው የስራ አጥ ቁጥር መጨመር ትኩረት ሊሰጠው እንደሚገባም ጠይቀዋል። ከቦንጋ አመያ፣ ከዲሪ ማሻ እንዲሁም ከቦንጋ ስኳር ፋብሪካ ያሉ መንገዶች ዘላቂ እልባት ሊሰጣቸው እንደሚገባውም ነዋሪዎች በአጽንኦት ጠይቀዋል። በጤና ተቋማት የመድኃኒት አቅርቦት ችግሮች በስፋት የሚስተዋሉ በመሆናቸው ሊቀረፉ እንደሚገባም ጠይቀዋል። በሀገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮች ዜጎች በነጻነት ተዘዋውረው እንዳይሰሩ የሚገታ ተግባር በመሆኑ መንግስት ትኩረት ሊሰጠው ይገባል ሲሉም ነዋሪዎቹ ጠይቀዋል። በዞኑ ያደሩ ፕሮጀክቶች አፈጻጸም የተሻለ መሆኑን የተናገሩት ነዋሪዎቹ አዳዲስ ፕሮጀክቶች ታቅደው ሊተገበሩ ይገባልም ብለዋል።
የዜጎች ስራ አጥ ቁጥር ለመቀነስና ተጠቃሚነታቸውን ለማረጋገጥ በአካባቢው የኢንዱስትሪ ፓርክ መሰረተ ልማት ሊዘረጋ እንደሚገባም ጠይቀዋል። ነዋሪዎቹ እነዚህንና ሌሎች በርካታ ጥያቄዎችን ያነሱ ሲሆን በተነሱ አስተያየቶችና ጥያቄዎች ዙሪያ ምላሽ ተሰጥቶባቸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ህዝቡ ላነሳቸው ጥያቄዎች ማብራሪያ ሰጥተዋል። በማብራሪያቸው ከህዝቡ የተነሱ ጥያቄዎችና አስተያየቶች ገዢና እንደ መንግስት ወስደን የምንሰራባቸው ናቸው ብለዋል። በክላስተር አደረጃጀት ምክንያት በዜጎች ላይ እንግልት እንዳይኖር በክልሉ ህዝቡ ባለበት አካባቢ ሆኖ አገልግሎቱን እንዲያገኙ የላይዘን ጽህፈት ቤቶች ተከፍተው አገልግሎት እንዲሰጡ እየተሰራ ነው ብለዋል። የቦንጋ ብሔራዊ ቡና ሙዚየም የሀገር ሀብት በመሆኑ ያለበት ችግር ተቀርፎ ለአገልግሎት እንዲበቃ የቦንጋ ዩኒቨርሲቲ ኃላፊነት ተሰጥቶት እየሰራ እንደሚገኝም ተናግረዋል። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በበኩላቸው በሀገሪቱ ዘላቂ ሰላምን የማረጋገጥ ጉዳይ ትኩረት ተሰጥቶ እየተሰራበት እንደሚገኝ ተናግረዋል። ዘላቂ ሰላምን ለማረጋገጥ ህገ መንግስቱን ከሚንዱ አስተሳሰቦች በመራቅ መርህን የተከተለ አሰራር መዘርጋት ይጠበቃልም ብለዋል። በሀገሪቱ በፓይለት ደረጃ የተገነቡና ወደ ስራ የገቡ ኢንዱስትሪዎች የሚፈለገውን ያህል ውጤት እያመጡ ባለመሆኑ ሌሎች አዳዲስ ኢንዱስትሪዎች ለመገንባት በመንግስት በኩል የተያዘ እቅድ እንደሌለ ተናግረዋል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በሰጡት አስተያየት ጥያቄዎች ሲመለሱ አዳዲስ ጥያቄዎች መፈጠራቸው አይቀሬ ነው ብለዋል። ችግሮችን ሁሉ በአንድ ጊዜ መፍታት የማይቻል በመሆኑ ደረጃ በደረጃ እየተፈቱ የህዝብ ተጠቃሚነትን ለማረጋገጥ ይሰራል ሲሉም ተናግረዋል። ከለውጡ ማግስት በርካታ ጉዳዮች ምላሽ እያገኙ መምጣታቸውንና ወደፊትም የሚመለሱ ጉዳዮች በመመካከርና በመነጋገር እልባት እንዲያገኙ ይደረጋል ብለዋል። የሚያለያዩንና የሚያናቁሩንን ነጠላ ትርክቶች በመተው የጋራ የሚያደርጉን ገዢ የሆኑ ትርክቶችን በማጽናት ልንሰራ ይገባልም ብለዋል። የተሳለጠ አገልግሎት ለዜጎች ተደራሽ ለማድረግ የተቋማት ግንባታ ላይ ትኩረት ማድረግ ይገባል በማለት ተናግረዋል። ከህዝቡ የተነሱ መሰረተ ልማት ጥያቄዎች መሰረታዊ እውነታዎች በመሆናቸው ለችግሮቹ መፍትሄ በጋራ ጥረት እናደርጋለን ብለዋል። በዕለቱ የነበረው ህዝባዊ ውይይት በከፋ ንጉስ የምርቃት ስነ ስርዓት በማድረግና የኢትዮጵያ ህዝብ መዝሙር በመዘመር ተጠናቋል። የምግብና ምግብ ነክ ምርቶችን በህገወጥ መንገድ ሲገበያዩ በቁጥጥር ስር በዋሉት ነጋዴዎች ላይ እርምጃ መውሰዱን የክልሉ ጤና ቢሮ ገለጸም። በቦንጋ ከተማ ከተያዙ ምግብና ምግብ ነክ ምርቶችን የማስወገድ ስራ በግብረ ኃይሉ መከናወኑ ታውቋል። ተጨማሪ ያለን ይህንን አስነዋሪ ድርጊት ሲፈጽሙ እርምጃ የተወሰደባቸው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአንዳንድ ዞኖች በምግብና ምግብ ነክ ምርቶች ግብይት በተደረገው የቁጥጥር ስራ ከባድ ነገሮች የተቀላቀሉ ከደረጃ በታች የሆኑ የመጠቀሚያ ጊዜ ያለፈባቸውና አምራች ድርጅቶች የማይታወቁ ምርቶችን ለግብይት አቅርበው የተገኙ ነጋዴዎች ናቸው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ጤና ቢሮ የጤናና ጤና ነክ ግብዓት ጥራት ቁጥጥር የምግብና ምግብ ነክ ዳይሬክተር ወይዘሪት ዳግም ከበደ የህገወጥ ምርቶችን የቁጥጥርና ክትትል ስራ በዳውሮ፣ በካፋ፣ በቤንሸኮና ሸካ ዞኖች ውስጥ በሚገኙ ከተሞችና ከተማ አስተዳደር መዋቅሮች ሲሆን በአሁኑ ሰዓት በቦንጋ ከተማ ግምቱ 140 ሺህ ብር የሆነ ምርት መወገዱን ተናግረዋል። በቦንጋ ከተማ እስከዛሬ ድረስ ስንሰራ የነበረውን ስራ በማስወገድ ደረጃ ላይ ነው ያለነው። እነዚህ ህገወጥ ምርቶች እንግዲህ ከደረጃ በታች የመጠቀሚያ ጊዜ ያለፈባቸው ምንነቱ የማይታወቅ የት እንደተመረተ የማይታወቅ ምርት ይሁን ሌላ መርዝ ይሁን የማይታወቅበት ሂደት ነው እንግዲህ ስንቆጣጠር የነበር ነው። በዚህ ሂደት ላይ ምግቦችን ብቻ ሳይሆን ትንባሆንም ጭምር እነዚህ ትንባሆ ህገወጥ የትንባሆ ምርቶች አሉ። እነዛ ምንድነው ሄልዝ ዋርኒንግ የሌላቸው የትንባሆ ምርቶችን እንግዲህ በአዋጅ የተደገፈ ነው እንዳይጠቀሙ ሄልዝ ዋርኒንግ እያዩ ያው ሰብአዊ መብትም ስለሆነ ሰዎች ሄልዝ ዋርኒንጉን እያዩ ጤናን እንደሚጎዳ እያዩ መጠቀም አለባቸው ነው የሚለውና እነዚህ ህገወጥ ምርቶች ደግሞ የጤናን እንደሚጎዳ ሄልዝ ዋርኒንግ የሌላቸው ምርቶችን ጭምር ሰብስበን ስናስወግድ የነበር ነው። አንዳንድ የምግብና ምግብ ነክ ምርቶች ንግድ ላይ በተሰማሩ ነጋዴዎች የመሸጫ ሱቅ በተደረገው ድንገተኛ ቁጥጥርና የፍተሻ ስራ የመጠቀሚያ ጊዜ ያለፈባቸው ከደረጃ በታች የተመረቱና ከባድ ነገሮች ጋር የተቀላቀሉ የምግብና ምግብ ነክ ምርቶች በቁጥጥር ስር ውለው እርምጃ ተወስዶባቸዋል ብለዋል። በህገወጥ መንገድ ሲገበያዩ በቁጥጥር ስር በዋሉት ነጋዴዎች ላይ ህጋዊ የምርመራ ስራ ተሰርቶ በፍርድ ቤት እርምጃ እንዲወሰድ እየተሰራ መሆኑን የተናገሩት ደግሞ የከፋ ዞን ጤና መምሪያ የጤናና ጤና ነክ ግብዓትና ጥራት ቁጥጥር ስራ ሂደት አስተባባሪ አቶ ሰለሞን ለገሰ ናቸው። ቁጥጥር ስር ውለው የተወገዱ ምርቶች በርበሬ ከቀይ አፈር ጋር፣ ቅቤና ማር ከሚመሳሰሉ ባዕድ ነገር ጋር የተቀላቀሉ የመጠቀሚያ ጊዜ ያለፈባቸው አምራች ድርጅቶች የማይታወቁ ከደረጃ በታች የሆኑ የምግብና ምግብ ነክ የሆኑ
እንደሆነም ገልጸዋል። አሁን በጋራ አሁን በቲም ስራ ምንድነው አንደኛ ግንዛቤ ማስጨበጥ ስራ ነው። ሁለተኛ እነዚህ ከደረጃ በታች የሆኑ ምርቶች ለወደፊቱ ለህብረተሰቡ እንዳይቀርቡ የማድረግ ነው። ከዚህ ባሻገር ለወደፊቱ በየወረዳ ላሉት የግንዛቤ ማስጨበጥ ስራ ነው እየተሰራ ያለው። ከዚህ ውጭ ያለው በተለይ እንደ ዞናችን በተለይ በህግ ደረጃ የተያዙ ነገሮች አሉ። አንደኛ ቅቤን ከተለያዩ ነገር ጋር በመቀላቀል በርበሬና ሌሎች ምርቶች ላይ የተቀላቀሉ በህግ ደረጃ የተያዙ አካላት ስላሉ እነዚህን ደግሞ ማስተማሪያ የሚሆን እርምጃ በሚመለከተው በፊት አካላት በኩል መወሰድ አለበት። አንደኛ በክስ ደረጃም የተያዙ ነገሮች አሉ ውሳኔ ያላገኙ፣ ሌሎችም እንደዚህ ውሳኔ ያገኙ ነገሮች ስላሉ ዞሮ ዞሮ የጤና ስራ በግብረ ኃይልና በመቀናጀት የሚሰራ ስለሆነ እነዚህ ሊተባበሩ ይገባል የሚል አስተያየት ለመስጠት ነው። ነጋዴዎች ከጊዜ ወደ ጊዜ የተለያዩ ግብይት ስልትን በመጠቀም በሰው ልጆች ጤና ላይ ከፍተኛ ጉዳት የሚያስከትሉ የምግብና ምግብ ነክ ምርቶችን ለገበያ እያቀረቡ በመሆናቸው ህብረተሰቡ ይህንን አውቆ እንደዚህ አይነት ህገወጥ ነጋዴዎች ሲገጥመው በአቅራቢያው ለሚገኙ የህግ አካላት በማመልከት ወይም በነጻ የስልክ መስመር 8482 ላይ ደውለው ጥቆማ መስጠት ይጠበቅባቸዋል ያሉት ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ቁጥጥር ጅማ ቅርንጫፍ አስተባባሪ አቶ ዮናስ ሞላ ናቸው። እነዚህ ፕሮዳክቶች ለህብረተሰቡ ጤና ላይ የሚያደርሱ ጉዳት ያው እንደሚታወቀው ከጤና አንጻር እነዚህ ተላላፊ ላልሆኑ በሽታዎች ነን ኮሚኒኬብል እንደምንላቸው በሽታዎች በጣም ጊዜ ወደ ጊዜ እንደሚታወቀው ሀገራችን ላይ ተላላፊ ያልሆኑ በሽታዎች እነዚህ እነ ስኳር፣ እነ ደም ግፊት፣ እነ ካንሰር የመሳሰሉት ያው በስፋት ይታያል እና የዚህ አመጋገብ ስርዓታችን አንደኛው ተጽዕኖ አለው ማለት ነው። በህብረተሰብ ጤና ላይ ከፍተኛ ጉዳት የሚያደርስ በመሆኑ ሁሉም ሊከታተል ይገባዋልም ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ምክትል ኃላፊና የጤናና ጤና ነክ ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ሙሉቀን አሰፋ መሰል የክትትልና የቁጥጥር ስራ ይህንን ጨምሮ ለሶስተኛ ጊዜ የተከናወነ ሲሆን በዳውሮ፣ ከፋ፣ ቤንች ሸኮና ሸካ ዞኖች የሚገኙ ከተሞችና የከተማ አስተዳደር መዋቅሮች ሲሆን ግምታቸው ከ2.3 ሚሊዮን ብር በላይ መሆኑንም ገልጸዋል። በክልሉ ሁሉም አካባቢዎች ተጠናክሮ እንደሚቀጥል ተናግረው በየደረጃው ያሉ ባለድርሻ አካላት ቅንጅታዊ አሰራር በማጠናከር በህገወጥ ነጋዴዎች ላይ እየተወሰደ ላለው አስተማሪ እርምጃ ድጋፍ መስጠት አለባቸውም ብለዋል። በቦንጋ ከተማ በገንዘብ ቁጠባና ብድር ህብረት ስራ ማህበራት ተደራጅተው ወደ ስራ የገቡ ሴቶች ውጤታማ መሆናቸው ተገለጸም። የቦንጋ ከተማ የአስተዳደር ሴቶች ህጻናትና ወጣቶች ማህበራዊ ጽህፈት ቤት ኃላፊዋ ወይዘሮ ፍሬህይወት ገሰሰ በንግግራቸው በማህበራዊ የተደራጁ ሴቶችን ተሞክሮ በመውሰድ ሌሎችም ወደ ስራ እንዲገቡ አሳስበዋል። ዜናውን ያዘጋጀው ሰለሞን ተሰማ ነው። ብሩክታይት ብርሃኑ ታቀርባለች። ካለ ስራ በመቀመጥ ጊዜን ከማባከን ሰርቶ መለወጥ እንደሚቻል በማመን በቁጠባና ብድር ተደራጅተው ወደ ስራ የገቡ ሴቶች ቆጥበው በወሰዱት ብድር አቅማቸው በፈቀደ መንገድ ወደ ስራ የገቡት ተጠቃሚ እየሆኑ መምጣታቸውን የማህበሩ ሰብሳቢዎች ወይዘሮ አባይነሽ አበበና ወይዘሮ አልማዝ ገብረስላሴ ገልጸዋል። ወደ ስራ እንዲገቡ ጉዳዩ የሚመለከታቸውን አካላት ድጋፍና ክትትል ጥሩ መሆኑን የገለጹት የማህበሩ ሰብሳቢዎች አሁንም ቢሆን በበለጠ ውጤታማ እንዲሆኑ ጉዳዩ የሚመለከታቸው አካላት ድጋፍና ክትትል እንዳይለያ ቸው አሳስበው ሌሎችም ሴቶች የነሱን መልካም ተሞክሮ በመውሰድ ትንሽ ገንዘብ ቆጥቦ ብድር በመውሰድ ወደ ስራ እንዲገቡና ራሳቸውን መለወጥ እንዳለባቸው ወይዘሮ አባይነሽ አበበና ወይዘሮ አልማዝ ገብረስላሴ መልእክታቸውን አስተላልፈዋል። አቅም በፈቀደ በመስራት ውጤታማ እየሆኑ መምጣታቸውን የገለጹት የቦንጋ ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጽህፈት ቤት ኃላፊ በበኩላቸው ሰርተው መለወጥ የሚችሉ ብዙ ሴቶች በከተማ ውስጥ ያሉ መሆኑን ገልጸው ሁሉም ሴቶች የነዚህን ሴቶች መልካም ተሞክሮ በመውሰድ ወደ ስራ መግባት እንዳለባቸው አሳስበዋል። ሰርተው ለመለወጥ ፍላጎት ያላቸው ሴቶች በማህበር ተደራጅተው ወደ ስራ ለመግባት እቅድ ይዘው ለሚመጡ ሴቶች ጽህፈት ቤቱ አስፈላጊውን ድጋፍ እንደሚያደርግም የጽህፈት ቤቱ ኃላፊ ተናግረዋል። የቦንጋ ከተማ አስተዳደር ገቢዎች ጽህፈት ቤት በከተማ ደረጃ ያሉ ለአንዳንድ ግብር ከፋዮች ስልጠና ሰጠም። ስልጠናው በግብር አከፋፈል ላይ የሚስተዋሉ የግንዛቤ ችግሮችን የሚቀርፍ ስልጠና እንደሆነ የቦንጋ ከተማ ምክትል ከንቲባና ገቢዎች ጽህፈት ቤት ኃላፊ አቶ ፍሬው አበበ ገልጸዋል። በዝርዝሩ ምህረት ማሞ። የቦንጋ ከተማ አስተዳደር ገቢዎች ጽህፈት ቤት በከተማ ደረጃ ያሉ ለአንዳንድ ግብር ከፋዮች ስልጠና የሰጠ ሲሆን በዚህ መድረክም መክፈቻ ንግግር ያደረጉት የቦንጋ ከተማ ምክትል ከንቲባና የገቢዎች ጽህፈት ቤት ኃላፊ አቶ ፍሬው አበበም በንግግራቸው ስልጠናው የተፈለገበትን ዋና ዓላማ እንደሚከተለው ያብራራሉ። የዛሬው መድረክ አስፈላጊነት ያው በተለይ ግብር ከፋዮች በታክስ ህጉና በገቢ ግብር አዋጅ መሰረት እንደ ግብር ከፋዩ ምን ይጠበቃል፣ መብትና ግዴታቸው ምንድን ነው የሚለውን ግንዛቤ መስጠትና እንዲሁም በቅሬታ ላይ ያለውን የተዛባ አመለካከት ወይንም እዛ ላይ ያለውን የአመለካከት ዝንፈት በመቅረፍ ግብር ከፋይ ወጥ የሆነ አመለካከት እንዲኖረውና ለህግ ተገዢ ሆኖ መስራት በሚችልበት ሁኔታ ላይ አጠር ያለ ሰነድ አዘጋጅተን ያው የፊት ለፊት ስልጠና ነው የሰጠነው።
አቶ ፍረው በማስከተል በግብር አከፋፈል ላይ የሚስተዋሉ የአመለካከትና የግንዛቤ ችግሮችን ሊቀርፍ የሚችል ስልጠና እንደሆነም ያስረዳሉ። እንግዲህ ከችግር አንጻር በደረሰኝ አሰጣጥና አቀባበል ላይ በተለይ ደረሰኝ ግብር ከፋዩ የመስጠት ግዴታ የጣለባቸው ደረጃ ላይ ተዋና ለግብር ከፋዮች እነኚህ ግብር ከፋዮች ላይ ያሉ ክፍተቶችን ጉለቶችን እንደዚሁም ከተጠያቂነት አንጻር የግንዛቤም ጉለቶች ካሉ የመዘናጋትም ሁኔታዎች ካሉ እዚህ አካባቢ ያሉ ጉለቶችን ያርማል ተብሎ ይጠበቃል። ከዛ ውጪ ደግሞ የማህበረሰቡ ደረሰኝ ጠይቆ መቀበል ምን ያክል ዋጋ እንዳለው ያቃል ብለን እናስባለን። ከዛም ውጪ ደረሰኝ ባለመቆረጡ አመታዊ ግብር ላይ የሚያመጣውን ጫና የሚያመጣውን ክፍተት ይቀርፋል ብለን እናስባለን። በጥቅሉ ደግሞ በታክስ እና በግብር ላይ ያለውን የግንዛቤ ክፍተት ይቀርፋል ብለን እናስባለን። ከዛም ውጪ ከህግ የገቢ ግብር አዋጁ የታክስ አስተዳደር አዋጁ የተቀመጡ መብትና ግዴታዎች ላይ በደንብ ግንዛቤ ያስጨብጥና በተወሰነ መልኩ ያለውን የአመለካከት ዝንፈት ይቀይራል ብለን እናስባለን። ከዛ ውጭ በተጨማሪ ከቅሬታ አንጻር ቅሬታ ላይ የግብር ከፋዩ ግዴታ ምንድነው መብት ምንድነው የሚለውን እነሱንም ችግሮች ይቀርፋል። ስልጠናውን የወሰዱ አካላትም ከስልጠናው በኋላም ህግና ደንብን በመከተል በግብር አከፋፈልም ከጽህፈት ቤቱ ጋር በመቀናጀት የሚሰሩ መሆኑንም ተናግረዋል። እንግዲህ ይሄ ስልጠና በመሰረታዊነቱ የደረሰኝ መስጠት ላይ ያለው በጣም የኋላ ቀር ባህላችንን ያዘምናል ወይንም ይቀይራል ብለን እናስባለን። ስለዚህ ሰው ደረሰኝ መስጠት አለመስጠት መብቱ አድርጎ የሚቆጥሩ ግብር ከፋዮች መታረም እንዳለባቸው በተደጋጋሚ በዚህ ችግር ውስጥ ተዋናይ የሆኑ ያሉ ግብር ከፋዮች ከህግ አንጻር ምን እንደሚያስጠይቃቸው አውቀው ከተጠያቂነት ራሳቸውን በማዳን በማራቅ መንግስት የሰጣቸውን አደራ በተገቢው መንገድ መወጣት እንዳለባቸው ግንዛቤ በደንብ የጨበጡበት ሁኔታ ነው ያለው። የጽህፈት ቤቱን የ6 ወር እቅድ አፈጻጸምም እንደሚከተሉ ያብራራሉ። እቅድ አፈጻጸማችን ስንመለከት በመደበኛ ገቢ አሰባሰባችን የተሻለ ገቢ መሰብሰብ ተችሏል። እንግዲህ ከአምናው ጋር እንኳን ብናነጻጽር መደበኛ አምና ላይ ከፈጸምነው ዘንድሮ ከ30 ሚሊዮን ብር በላይ በተመሳሳይ ወቅት ሲነጻጸር የተሻለ ገቢ መሰብሰብ ተችሏል። የግማሽ በጀት አመት አፈጻጸማችን ስንመለከት ደግሞ ኦልሞስት ከ50% በላይ ከአመቱ ግማሹ መፈጸም ችለናል። በ6 ወር ሲነጻጸር ደግሞ 100% አቺቭ አድርገናል። በማዘጋጃ ቤታዊ ገቢ ያለውን ጉለት ስንመለከት በጣም ሰፊ ሀብቶች አሉ። ብዙ በማዘጋጃ ቤት ሊሰበሰቡ የሚችሉ ከመሬት የሚሰበሰቡ አሉ። በተለያዩ ኮዶች ገቢ ይሰበሰባል ማዘጋጃና ከዚህ አንጻር በተገቢው መንገድ ሀብት መሰብሰብ አልተቻለ። ማዘጋጃ ቤት በባለቤትነት ይህን ጉዳይ በደንብ ከዚህ ቀደም በነበሩ ጊዜያት የነበሩ አመራሮች የአመራር ሚናቸው በደንብ መወጣት ብቻ ሳይሆን በነበሩ ትራንዚሽን ታይሞች የነበሩ ገቢ አሰባሰብ ማዘጋጃ ቤት ላይ በጣም ችግር ያለበት ነበር። አሁን ላይ ያለው ነገር በጣም ውጤታማ ነው። አሁን የመጡ እዛም ያሉ አመራሮች ጠንካራ ናቸው። ተደጋግፎም ተናቦም ተቀናጅቶም የሚሰሩ ስለሆነ የተሻለ ውጤት ማምጣት የጀመርነው ከቅርብ ጊዜ ወዲህ ነው። ነገር ግን ማዘጋጃ ቤታዊ ገቢያችን ስንመለከት በግማሽ በጀት አመት ልንሰበስብ የሚገባውን ገንዘብ በተገቢው መንገድ አልሰበሰብንም። ኦልሞስት ወደ 25 ሚሊዮን መሰብሰብ ነበረብን። የሰበሰብነው ግን ወደ 12.5 አካባቢ ሚሊዮን ነው። ይህን ስንመለከት በጣም ብዙ የሚቀሩ እቅዶች እንዳሉና ስንከልስ ደግሞ ቀጣይ 6 ወር ላይ በደንብ ከልሰን በተሻለ መንገድ መሰብሰብ እንዳለብን የሚያሳዩ አመላካች ነገሮች አሉ። በጥቅሉ ግን አሁንም አልረፈደም፣ መስራት እንችላለን። ጊዜው ገና ነው። ብዙ ስራዎችን በሳምንት በ14 በወር መከወን ይቻላል። በኃይል አዋቅረን ኮሚትመንት ካለ ቁርጠኝነት ካለ ከዚህም በላይ መስራት ይቻላል። አሁን ያሉ ኃይሎች ደግሞ ካቀናጀናቸው ካስተባበርናቸው መስራት የሚችሉ ስለሆነ በጋራ በመስራት የተሻለ ውጤት ለማምጣት ትግል እናደርጋለን። የገቢ ምንጭን ለይቶ ከመስራት ከአሁን በፊት ያልተለመዱ ቦታዎችን ለይቶ በትኩረት እየሰራ እንዳለናም ጥሩ ውጤት እንዳስመዘገበም ኃላፊው ተናግረዋል። በመጨረሻም አቶ ፍረው አበበ መልእክት አስተላልፈዋል። ከተማ የሚለማው በፍላጎት ብቻ አይደለም፣ እንደው በማወዳደር አይደለም። እዚህ ያለው ከተማ እንዲያደገ እንደዚህ አይነት መንገድ አለው እንደዚህ አይነት ልማት አለው በሚል ብቻ ከተማ አይለማም። ከተማ ሊለማ የሚችለው ማህበረሰቡ የሱን ግዴታ ሲወጣ፣ ነጋዴው የሱን ግዴታ ሲወጣ፣ ነዋሪው ግዴታውን ሲወጣ፣ መንግስት ደግሞ እንደ መንግስት አስተባብሮ ማህበረሰቡን መስራት ሲችል ብቻ ነው። ሁሉም ሰው ከራሱ የሚጠበቀውን ግዴታ ሊወጣ ይገባል። ሀገሬ ለኔ ምን አደረገች ሳይሆን እኔ ለሷ ምን አደረግኩ በሚል ሂሳቤ መንቀሳቀስ መቻል አለብን። ያ መሆን ካልቻለ ከተማን ለማልማት ማሰቡ ከፍላጎት በዘለለ ከማውራት በዘለለ ከወሬ በዘለለ
ትርጉም አይኖረውም ማለት ነው። ስለዚህ የሚታይ ነገር ማድረግ መቻል አለብን። ያን ለማድረግ ደግሞ በተገቢው መንገድ አካባቢው ከተማችን የሚያመነጨውን ሀብት በተገቢው መንገድ መሰብሰብ ካልቻለን ከተማ ላይ ማልማት ከፍላጎት ውጪ ምንም ለውጥ ሊያመጣ ስለማይችል ሁሉም ሰው ግዴታውን ይወጣ። ጣሪያ ግድግዳ ግብር ያለበት ግዴታውን ይወጣ በተገቢው መንገድ። እንደዚሁም በመደበኛ ገቢውም እዳ ያለበት ውዝፍ እዳ ያለበት ደረሰኝ መቁረጥ ያለበት አካል ውዝፍ እዳ ያለበት አካል ተገቢውን ግዴታ ይወጣ። ከማጭበርበር ግብርና ታክስን ከመሰወር ታቅቦ ግዴታውን ሁሉም ሰው ከተወጣ የተሻለ ገቢ መሰብሰብ ይቻላል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባሉ ከተሞች ሳይፈቀዱ የተያዙ የከተማ መሬት በወጣው ደንብና መመሪያ መሰረት ከየካቲት 8 2016 ዓ.ም ጀምሮ ህጋዊ ስርዓት እንዲይዙ ይደረጋል ተባለም። በክልሉ እስካሁን ባለው ሂደት 32600 በላይ ይዞታዎች መመዝገባቸው ቢሮ አስታውቋል። ተጨማሪ ያለን የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ በከተማ መሬት ላይ ህገወጥ ፍላጎቶች እንዲበራከቱ ከሚያደርጉ ነገሮች አንዱ መሆኑን የገለጹት የክልሉ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊና የከተማ መሬት ልማትና ማናጅመንት ዘርፍ ኃላፊ አቶ ጫናቸው ወንድሙ ውስን የከተማን መሬት በአግባቡ ማስተዳደርና ሳይፈቀዱ የተያዙ መሬቶች ህጋዊ ለማድረግ የሚያስችል መመሪያ መውጣቱን ይናገራሉ። መጀመሪያ ይህንን ደንብና መመሪያ ያወጣንበት ዋነኛ ምክንያት የከተሞቻችን ያላቸውን ሀብት በአግባቡ መዝግቦ ለይቶ አውቆ መምራት መቻል አለባቸው የሚለው በዋነኝነት ግብ ያስቀመጥነው ነው። በሁለተኛ ደግሞ ከተሞች በፕላናቸው መመራት አለባቸው። ከተሞች በፕላን ሲመሩ ለቱሪዝም ለሁሉም አሁን ከረንት ባለው ሁኔታ ምቹ ማድረግ አስፈላጊ ስለሆነ የነበሩት የጥንታዊ ከተሞች ናቸው እኛ ያሉትና ፕላናቸውን ጠብቆ ባለመሰራታቸው ባለመውረዳቸው በጣም ብዙ ማግኘት ያለብንን ገቢም በተጨማሪም ደግሞ ህብረተሰቡ መጠቀም ያለበትን መንግስትም መጠቀም ያለበትን የተጠቀመ ሀብት የተጠቀመ ስላልሆነ ይህንን ጥናት አድርገን ወደ ተግባር ገብተናል። የህግ ማዕቀፍ ስለሚያስፈልግ ያንን የህግ ማዕቀፍ አውጥተን ተግባራዊ ማድረግ ጀምረናልና በዛ መነሻ እታች ሁሉም ማዘጋጃ ቤቶቻችን ላይ ኦልሞስት ወደ 106 የሚሆኑ ማዘጋጃ ቤቶች ነው ያሉን። በእኛ ኮንቴክስት 16 ከተማ አስተዳደሮች አሉ። እነዚህ ላይ ምዝገባ ያከናውነናል። ምዝገባ ያከናወነው ሳይፈቀዱ የተያዙ መሬቶች ግንባታዎች አሉ፣ መሬቶች አሉ። ይሄም ስንል በነበረው ሁኔታ አብዛኞቹ ሰነድ ሳይሰጣቸው እየቆዩ አሉና እነዛ ሰነድ ማግኘት መቻል አለባቸው የሚለው ነገር አንደኛ የኛ ግብ ስለነበረ ምዝገባውን በሁሉም የማዘጋጃ ቤቶቻችን ምዝገባ እንዲከናወን አድርገናል። ከዚህ ቀደም ክልሉ ሳይፈቀዱ የተያዙ መሬት ምዝገባ እንዲካሄድ ባወጣው ደንብ መሰረት ምዝገባ መካሄዱን ጠቁሞ እስካሁንም በክልል ደረጃ ከ32600 በላይ ይዞታዎች መመዝገባቸውን ተናግረዋል። በዚህም ቦንጋ፣ ሚዛን አማንና ቲፒ ከተሞች የተሻለ ምዝገባ አፈጻጸም የተስተዋለባቸው ከተሞች መሆናቸውንም ተናግረዋል። ገበው ምዝገባ የራሱ የሆነ ሂደት ነበረው። ሰዎቹ ራሳቸው ሳይፈቅዱ የያዙ ግለሰቦች መጥተው በማዘጋጃ ቤት ምዝገባ እንዲያደርጉ ከዛ በፊት ህዝባዊ ተደርጎ ሰዎች ተስማምተውበት ተነጋግረን በደንቡ ላይ በመመሪያው ላይ እስከ ታችኛው ባለው መዋቅሮቻችን እስከ ህዝቡ ድረስ ውይይት በማድረግ ህዝቡ በራሱ ፈቃደኝነት ነው መጥቶ በየማዘጋጃ ቤቱ ሲመዘገም የነበረውና የምዝገባ ሂደቱም እናንተ በሰዓቱ ተከታትላችሁ ይሆናል። በጣም ሰው አምኖ ተቀብሎት ነው የመጣው። መንግስት አለ በዚህ ልክ የሚያይልን ከሆነ ጥሩ ነው በሚል ነው የተገባውና አብዛኞቻችን የከተሞቻችን ውስጥ ያሉት ቦታዎች በሚገርማቸው ሁኔታ ሰነድ የላቸውም። ለምሳሌ ቦንጋ ከተማን ብንወስድ የክልላችን ዋና ከተማ ነው። ወደ 8700 የሚሆን ፓርሰል ብቻ ነው ሌጋል ሰነድ ያለው። ይሄ ነው በእኛ ማዘጋጃ ቤት ውስጥ ህጋዊ የምንለው ይሄ ነው ተመዝግቦ ያለው ማለት ነው። ሶ ይሄን ከተማ ደግሞ ስታዩ ይሄ ብቻ አይደለም፣ በጣም ሰፊ ነው፣ ጥንታዊ ነው። ማአት ከገጠር ወደ ከተማ የመጡ ቦታዎች አሉ፣ አካባቢዎች አሉ። እነዚህን አካቶ ደግሞ አሁን አገልግሎት እየሰጠነ ያለው ደግሞ እነሱንም ጨምሮ ነው። ስለዚህ እነዚህ ቤቶች ለከተማው ኢኮኖሚ ውስጥ መግባት አለባቸው፣ ለሀገር ኢኮኖሚ መግባት አለባቸው። ካልሆነ ለዝናብና ለፀሐይ ብቻ ነው አገልግሎት የሚሰጡት ማለት ነው። ከመከላከል አያልፉም። አቶ ጫናቸው ወንድሙ መመሪያው ከተሞች በፕላን እንዲመሩ የፕላን ተቃርኖ ያላቸውና ሳይፈቀዱ የተያዙ መሬቶች የማስተካከያ እርምጃ ለመውሰድና ባለይዞታዎች በመሬት ላይ ላፈሩት ቋሚ ሀብት ህጋዊ ዋስትና ለመስጠት ታልሞ የተዘጋጀ ደንብና መመሪያ መሆኑን ተናግረዋል።
ፕላን ጋር ተያይዞ የሚቃረኑን እንዴት ነው ወደ ተግባር መግባት የሚቻለው የሚለው ነው ዋነኛው ጥያቄ። ቀድምም መጀመሪያ ላይ ለማንሳት ሞክሬያለሁ። የዚህ የደንቡና መመሪያ ዋነኛ ግብ ከተሞችን በፕላን መምራት ነው። ከተሞችን በፕላን መምራት ከሆነ እንግዲህ ፕላን ላይ ነው የምናወርደው ማለት ነው። የከተሞቹ ሁሉም 106ቱም ከተሞች የራሳቸው ፕላን አላቸው። መዋቅራዊ ፕላን አላቸው፣ ስትራቴጂክ ፕላን ያለው አለ፣ ስኬች ፕላንም ያለው አለ። ትንሽ የምንለው ነገ የምታድገው ከተማ ማለት ነው። ስለዚህ ወደ መሬት ማውረድ የምንለው ለምሳሌ አገልግሎቱ መኖሪያ ከሆነ ያለምንም ችግር ሽንሻኖ ብቻ ስታንዳርድ ገብቶለት ማግኘት ያለበትን ሰነድ ያገኛል ማለት ነው። ከዛ ውጭ ደግሞ ተቃርኖ ያላቸው የምንለው ለምሳሌ ቦንጋ ላይ ሰርተናል፣ መሬት ላይም አውርደን አይተናል። መሬት ላይ አውርደን ስናይ ያገኘነው ባለፈው የዩኒቨርሲቲ ቀጠና ላይ ሰርተን ወደ 377 የሚሆኑ የፕላን ስምምነት አገኘ። ወደ 230 የሚሆኑት ደግሞ ስምምነት አላገኙም። እነዚህን ኢንተርፕሬት ማድረግ ይቻላል። እነዚህ 377ቱ ቀጥታ ሰነድ ማግኘት ይችላሉ ያለምንም ችግር ሽንሻኖ ተደርገው ማለት ነው። በተመሳሳይ በሁሉም ክልላችን በዚህ ልክ ስራውን እየሰራን ስንሄድ የምናደርገው ነው። ተቃርኖ ያላቸውን ደግሞ ኮምፕሮማይዝ የምናደርግባቸው ሰናሪዎች ይኖራሉ። ለምሳሌ ታውን ቀደም ኢሲኤክስ ተብሎ የተቀመጠው ቦታ ላይ አሁን ወደ 70 ነው 80 የሚሆኑ ሰዎች ግንባታ ገንብተዋል። ያ ቦታ ቪዥዋላይዝ ነው የተደረገው እንጂ ተግባር ላይ አልተወረደም። በከተማችን ደግሞ የኢሲኤክስ ቦታዎች አሉ። ስለዚህ ከታች ያለው መዋቅር ይሄንን እየተነጋገረ እየተስማማ የአገልግሎት ለውጥ የሚያገኝበት ሰናሪውን እዛው ጎን እያመቻቸ የሚሄድበት ጉዳዮች ይኖራሉ ማለት ነው። ከተሞች የህገወጥ ቤቶች ግንባታ መበራከት፣ ሳይፈቀድ የከተማ መሬት መያዝና ማስፋፋት፣ ከከተሞች ከሚመነጨው ሀብት ግብር ያለመክፈል ችግር በከተሞች የሚሰሩ የልማት ስራዎች አሉታዊ ተጽዕኖ የሚያሳድሩ በመሆናቸው ችግሩን ለመፍታት ትኩረት ተሰጥቶ እንደሚሰራም ተናግረዋል። መመሪያው ሁሉንም የክልል ከተሞች ጨምሮ ሳይፈቀዱ የተያዙ ይዞታዎች ህጋዊ ባልሆነ ሁኔታ በተስፋፋ ይዞታና በአርሶ አደር መንደሮች ለመኖሪያ አገልግሎት በተያዘ መሬት ላይ ተግባራዊ ይደረጋልም ብለዋል። ሳይፈቀዱ የተያዙ መሬቶች የዋጋ ተመንን በተመለከተ በሰጡት ማብራሪያ ተለዋጭ መሬት ለማዘጋጀት የሚያስችል የካሳ ክፍያ የመሰረተ ልማት ወጪን የሚሸፍን ነው። የከተሞችን የመሬት ዋጋ እንዲሁም በቀጣይ የመሬት ወረራን ለመከላከል አስተማሪ ሊሆን በሚችል መልኩ ታሳቢ ያደረገ እንደሆነም ገልጸዋል። እዛ ላይ የሚያልፉ ሰዎች ይነሳሉ ማለት ነው። ምትክ ቦታ እንሰጣቸዋለን። ግን ከዛ ውጭ ያሉ አገልግሎቶችን እንደየ ሁኔታው የመዋቅሮቹ እየተስማሙ እየተግባቡ ከፕላን ኢንስቲትዩት ጋር እየተነጋገር እየተስማማ እንሄዳለን። ምክንያቱም ፕላን እንደ ከተማ ህገ መንግስት ነው የምንለው። የራሱ ህግ ስርዓት አለው፣ የሚቀየርበት የማይቀየርበት ስርዓት ስላለው ይሄን ደግሞ ፕላን ወደ መሬት ማውረድ የኛ ደንቡ ዋናው ግብ ነው። በስርዓት መምራት አለብን። መመሪያው ከየካቲት 8 ጀምሮ ስራ ላይ የሚውል ሲሆን ተግባራዊ እንዲሆን ሁሉም በየደረጃው የሚገኝ አመራርና የህብረተሰብ ክፍል እንዲተባበርና በቁርጠኝነት መስራት እንዳለበትም አሳስበዋል። በጊምቦ ወረዳ ለተከታታይ 2 ቀናት ሲካሄድ የቆየው የፐብሊክ ሰርቪስ ሴክተር የውይይት መድረክ ተጠናቀቀም። በመድረኩ የጽህፈት ቤቶች 6 ወር እቅድ አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን ይህም በዘርፉ የሚፈጠሩ የመልካም አስተዳደር ችግሮችን ለመፍታት አስፈላጊ መሆኑ ተመላክቷል። ለዝርዝሩ ምህረት ብርሃኑ። በጊምቦ ወረዳ የተጀመረውን የገበያ አሰባሰብ ተግባር ተጠናክሮ እንዲቀጥል ማህበረሰቡ በሚገበያይበት ወቅት ደረሰኝ ሲጠይቅ የገበያ አቅም ይጠናከራል፣ ህገወጥ ንግድ እንዳይስፋፋም ያደርጋል ነው የተባለው። በጽህፈት ቤት ደረጃ ለስራ አስፈላጊ የሆኑ ቁሳቁሶች እጥረት መኖሩም በሪፖርቱ ተነስቷል። አመራሮች እና ባለሙያዎች በየተቋማቱ ለማህበረሰቡ ተገቢውን አገልግሎት መስጠት እንደሚገባቸውም ተጠቁሟል። የፐብሊክ ሰርቪስ ሰው ሀብት ልማት ጽህፈት ቤት ሪፖርትና ግብረ መልስ የሰው ሀብት ቡድን መሪ በአቶ ወንድማገኝ ገድሉ በቀረበው የ6 ወር አፈጻጸም ሪፖርት የተሻለ አፈጻጸም ያሳዩና ጉድለት ያለባቸውን በመለየት የአመት ማጠቃለያ ላይ የተሻለ አፈጻጸም ላስመዘገቡ የእውቅናና ሽልማት እንደሚሰጥ እንዲሁም ተግባራቸውን በተገቢው ላልፈጸሙ አካላት በህግ መጠየቅ መኖሩን ተረድተው የሚሰሩበት የቀጣይ ጊዜያት የትኩረት አቅጣጫዎችን በዝርዝር አቅርበዋል። የጽህፈት ቤቱ ኃላፊ አቶ መንግስቱ ገዛኸኝ ከእቅድ ጀምሮ ያሉትን ችግሮች በመለየት አደረጃጀቶችን በማጠናከር በጋራ በመሆን ቀጣይ ላይ አመራሩና ባለሙያው ኃላፊነት በመውሰድ አቅም በፈቀደ ልክ መስራት ያስፈልጋል ነው ያሉት። ኃላፊው አክለውም አመራሩና ባለሙያው ተናቦ በመስራት ተቋሞቻቸው ውጤታማ ማድረግ እንዳለባቸው ጠቁመዋል።
በተቋማት ውስጥ ሰራተኞች የመንግስት የስራ ሰዓትን በማክበር እቅድን መነሻ እያደረጉ የታዩ ጉድለቶችን በቀሪ ጊዜያቸው መፈጸም እንደሚያስፈልግ እንዲሁም ተግባርን መነሻ በማድረግ የፈጻሚዎች ውጤት መስጠት እንዳለበት የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው አብራርተዋል። ቅንጅታዊ አሰራርን በመዘርጋት በአካባቢና ማህበረሰቡን በተገቢ ሁኔታ ማገልገል አስፈላጊ መሆኑን የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ጠቁመዋል። ምክር ቤቶች የህዝብ ሉዓላዊነት መገለጫ በመሆናቸው አባላት የተሰጣቸውን ኃላፊነት በአግባቡ በመወጣት የህዝብ ተጠቃሚነትን ለማረጋገጥ ሊሰሩ እንደሚገባም በከፋ ዞን የሾንዴ ወረዳ ምክር ቤት አባላት አሳሰቡም። ምክር ቤቱ አራተኛ ዙር 6ኛ ዓመት 15ኛ መደበኛ ጉባኤውን በሽንዳ ከተማ እያካሄደ ነው። ከደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ለተገኘው ዘገባም ጽዮን ታደለ። የወረዳው ምክር ቤት አፈ ጉባኤ አቶ ወንድሙ ሻግቶ የምክር ቤቱ አባላት በወረዳው የሚከናወኑ ተግባራትን በመከታተልና በመደገፍ የህዝብ ተጠቃሚነትን ለማረጋገጥ ሊሰሩ ይገባል ብለዋል። በየደረጃው የሚገኙ ምክር ቤቶች ተቋሙን በአግባቡ ከማደራጀት ጀምሮ ስራዎችን በየወቅቱ በተቀመጠው መርሃ ግብር በመምራት ውጤታማ ከመሆን አንጻር ክፍተቶች መኖራቸውን የገለጹት አቶ ወንድሙ እነዚህን ችግሮች ለመፍታት ትኩረት መደረግ እንዳለበት አሳስበዋል። በወረዳው በተለያዩ ቀበሌዎች አንዳንድ የመንግስት ሰራተኞች በአግባቡ አገልግሎት አለመስጠታቸው ለተለያዩ የመልካም አስተዳደር ችግሮች እየዳረገ በመሆኑ በቀጣይ ሊታረም እንደሚገባ አስገንዝበዋል። አሁን ላይ እየተስተዋለ ያለውን የኑሮ ውድነት ችግር ለመፍታት የግብርናው ዘርፍን ማዘመን አስፈላጊ በመሆኑ የአርሶ አደሩ ሰርቶ ማሳያዎች ላይ የሚስተዋሉ ችግሮችን የምክር ቤቱ አባላት ተከታትለው ሊፈቱ ይገባል ብለዋል። በጉባኤው የ2016 በጀት ዓመት የመጀመሪያ ግማሽ ዓመት የምክር ቤቱን አፈጻጸም ሪፖርት ያቀረቡት በምክር ቤቱ የተቋማት ድጋፍና ክትትል ስራ ሂደት አስተባባሪ አቶ ወንድሙ ወልደ ሰማያት በተለያዩ ምክንያቶች የሚሰበሰቡ ገቢዎች በምክር ቤቱ እየተወሰኑ መሆኑን አስፈጻሚ ተቋማት እቅዶቻቸውን አቅርበው ማስገምገምና ሌሎች ጠንካራ ተግባራት መኖራቸውን ገልጸዋል። የሴቶች ኮከስ አለመጠናከር፣ ሞዴል የምክር ቤት አባላትን አለመለየት፣ ምክር ቤቶች የግል እቅድ አለማዘጋጀት፣ የተደራጁ ቋሚ ኮሚቴዎች ወደ ስራ አለመግባትና መሰል ችግሮች በአፈጻጸም ወቅት በአንዳንድ የቀበሌ ምክር ቤቶች መታየታቸውን ባቀረቡት ሪፖርት አመላክተዋል። በምክር ቤቱ ጉባኤ ማስጀመሪያ ላይም የ2015 ዓመተ ምህረት ቃለ ጉባኤ ቀርቦ በሙሉ ድምጽ የጸደቀ ሲሆን የወረዳው አስፈጻሚ ተቋማት የመጀመሪያው ግማሽ ዓመት ሪፖርትና የወረዳው ፍርድ ቤት የግማሽ ዓመት ሪፖርት ቀርቦ ውይይት እየተደረገበት ነው። በዚሁ ለሁለት ተከታታይ ቀናት የሚካሄደው የሺሾንዴ ወረዳ አራተኛ ዙር 6ኛ ዓመት 15ኛ መደበኛ ጉባኤ ላይ ከአስፈጻሚ አካላት ሪፖርት በተጨማሪም የተለያዩ አዋጆች ላይ ውይይት በማድረግ የማጽደቅ ስራ እንደሚሰራ መገለጹን የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ጣቢያ ነው። ለሀገር ሰላምና ዲሞክራሲ መጎልበት በየደረጃው ያሉ የፖለቲካ ፓርቲዎች ሚና የጎላ ነው ተባለም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጠቅላላ ጉባኤና የምክክር መድረክ በቦንጋ ከተማ ተካሂዷል። ዝርዝሩን ባልደረባችን ሳሙኤል ቁጭቶ አዘጋጅቶታል። አዳሙ ሸቱ እንደሚከተለው ያቀርበዋል። በመድረኩም የአጠቃላይ ፖለቲካ ፓርቲዎች የጋራ ምክር ቤት ሪፖርት የቀረበ ሲሆን መድረኩን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ በንግግር ከፍተዋል። በንግግራቸውም የጋራ ምክር ቤት ከተቋቋመበት ጊዜ ጀምሮ ለሰላምና ጠንካራ ዲሞክራሲ ግንባታ የበኩሉን ሚና ተወጥቷል ብለዋል። የጋራ ምክር ቤቱ በክልሉ የመልካም አስተዳደር ችግሮች፣ የኑሮ ውድነት፣ የመሰረተ ልማት እንደዚሁም ሙስናና ብልሹ አሰራሮችን ለመቀነስ የፖለቲካ ፓርቲዎች ሚና የጎላ በመሆኑ የበኩላቸውን ድርሻ እንዲወጡ አቅጣጫ ተቀምጦ እየተሰራ ይገኛል ብለዋል። የምክር ቤቱ ሰብሳቢ አክለውም የጋራ ምክር ቤት ላለፉት የስራ ጊዜያት የበጀት እጥረት በዋናነት እንዳጋጠመው ገልጸዋል። መድረኩን የተሳተፉ የፖለቲካ ፓርቲ ተወካዮች በበኩላቸው የጋራ ምክር ቤት ለዲሞክራሲና ለሰላም ግንባታ የጎላ ሚና እንዳለው ገልጸው አልፎ አልፎ የሚታዩ አለመግባባቶችን ለመፍታት አጽንኦት ሰጥቶ መስራት እንዳለበት አብራርተዋል። ተወካዮችም ተፎካካሪ ፓርቲዎች ካለመግባባት ይልቅ በመቀራረብና በመደማመጥ የሀገሪቱን ሰላምና ብልጽግና እውን ማድረግ እንዳለባቸውም አንስተዋል። የክልሉ የጋራ ምክር ቤት ምክትል ሰብሳቢ አቶ ግርማ ባሻ በበኩላቸው በክልሉ ያሉ ተፎካካሪ ፓርቲዎች የሚስተዋለውን አለመግባባት ለማረም በውስጣቸው ያለውን ችግር መፈተሽ አለባቸው ብለው ገዢው ፓርቲ ራሱን ለማረም ሁሌም ዝግጁ መሆኑን ተናግረዋል።
በመድረኩ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚዎች ምርጫ የተካሄደ ሲሆን በዚህም አቶ ሰለሞን አየለን በድጋሚ ዋና ስራ አስፈጻሚ አድርጎ በመሰየም አቶ ግርማ ባሻን ምክትል ስራ አስፈጻሚ እንደዚሁም 3 አባሎችን ጨምሮ በመሾም ተጠናቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ከኒውትሪሽን ኢንተርናሽናል ፕሬዝዳንት ጋር በስርዓተ ምግብ ዙሪያ ውይይት አካሄዱ። ሚኒስትር ዴኤታው በዘርፉ ከሚሰራውና መቀመጫውን ካናዳ ካደረገው የኒውትሪሽን ኢንተርናሽናል ፕሬዝዳንትና ቺፍ ኤክስኪዩቲቭ ኦፊሰር ከሆኑት ዶክተር ጁል ስፓይሰር ጋር ውይይት አድርገዋል። ለጤና ሚኒስትር የትስስር ገጽ ለተገኘው ዘገባ ምህረት ብርሃኑ። በውይይታቸው ጤና ሚኒስቴርና ኒውትሪሽን ኢንተርናሽናል በጋራ እየሰሩ ስለሚገኙባቸው ስራዎች እንዲሁም በቀጣይ በጋራ ስለሚሰራቸው ስራዎች የተወያዩ ሲሆን ኒውትሪሽን ኢንተርናሽናል በተለያዩ ክልሎች በመተግበር ላይ የሚገኘው የሰቆጣ ቃል ኪዳን መደገፍ በሚችልበት መንገድ ዙሪያ መክረዋል። ኒውትሪሽን ኢንተርናሽናል ከዚህ በተጨማሪ የጤና ስርዓት በምን መልኩ ሊደግፍ እንደሚችል ውይይት የተደረገ ሲሆን ዓለም አቀፍ ድርጅቱ በምግብ ዙሪያ ለኢትዮጵያ እያደረገ የሚገኘውን የቴክኒክ ድጋፍ አጠናክሮ እንደሚቀጥል ዶክተር ጁል ስፓይሰር ገልጸዋል። የኢትዮጵያ መንግስት የማህበረሰብ ስርዓተ ምግብን ለማሻሻል የግብርና ምርትን ከመጨመር አንስቶ እስከ ትምህርት ቤት ምገባ እንዲሁም በገበታ ለሀገር እየተደረገ የሚገኘውን ድጋፍ ዶክተር ደረጀ ዱጉማ በውይይት መድረኩ አብራርተዋል። መንግስት የሰቆጣ ቃል ኪዳንን አሁን እየተተገበረ ከሚገኝባቸው ወረዳዎች በተጨማሪ ለማስፋፋት ያለውን ቁርጠኛነት አጽንኦት ሰጥተው ገልጸዋል። በውይይት መድረኩ በቀጣይ ኒውትሪሽን ኢንተርናሽናል የሚያቀርባቸው የስርዓተ ምግብ ምርቶች ስርጭት ዙሪያ እንዲሁም በመዲናችን አዲስ አበባ በመካሄድ ላይ በሚገኘው በአፍሪካ ህብረት የመሪዎች ስብሰባ ላይ በስርዓተ ምግብ ዙሪያ ኒውትሪሽን ኢንተርናሽናል ከአፍሪካ መሪዎች ጋር የአፍሪካ መንግስታት ስርዓተ ምግብ ላይ ኢንቨስት እንዲያደርጉ ለመምከር ማቀዱን በማስተዋወቅ ኢትዮጵያ በውይይቱ ስለሚኖራት ሚናም ምክክር ተደርጓል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮችን ጨምሮ የተለያዩ ሀገራት አምባሳደሮች የአድዋ ድል መታሰቢያን ጎበኙ። የፌዴሪ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴን ጨምሮ ከፍተኛ መንግስት ስራ ኃላፊዎችና እንግዶችን በመቀበል ጉብኝቱንም መርተዋል። የአድዋ መታሰቢያ በፌዴሪ ፕሬዝዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ መንግስት ባለስልጣናት በተገኙበት ባሳለፍነው እሁድ መመረቁ ይታወሳል። የአድዋ ድል መታሰቢያ ሙዚየም ኢትዮጵያን ከ128 ዓመታት በፊት ለቅኝ ግዛት የወጣውን የጣሊያን ወረራ ኃይል በአንድነት መክተውና አሸንፈው ነጻነታቸውን ያስከበሩትና ለጥቁር ህዝቦች ሁሉ የነጻነት ምልክት መሆን ያስቻሉ የድል መሪዎች፣ የጦርነቱ ተሳታፊዎችና ሌሎች ታሪካዊ ሁኔታዎች በአንድ ላይ የተገለጡበት ነው። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ያደረሰችን ባልደረባችን ብሩክታይት ብርሃኑ ነች። ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለዛሬው ያዘጋጀነው ዜና የተከታተላችሁትን ይመስል ነበር። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዝኩ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። መልካም ጊዜ